ውድ የሚባል ፕራይስ አለ ብለህ ታስባለህ? መሄድ የለብህም ካልሆነ ገብቶሃል። ውድ ነው ካልክ ሲጀምር አንተ ማናስበው ከፈተን መልሱ የሚሆነው የድርጅቱ ውድ ነው ስትላቸው ይሄ በጨዋ ቃል ነው እንጂ በጣም ቃሉን ዝም ብለህ ብትገልጸው ዲፋይን ብታረገው ያ ውድ የሆነ ቦታ ሲጀምር ድርሽ እንዳንተ አይነት ሰው የሚመጡ ደንበኞች ሊያዩ አይፈልጉም። ለመሰለ እሱን ያልኩ አንዳንድ ሰው ይሄ ቤትማ በጣም ውድ ነው እነሱ እኮ በጣም ውድ ናቸው ይላል። የኔ መልስ ደግሞ ለአንተ አይደለም የተከፈተው ነው። ይህን ሌላ አንድ ሚዲያ ላይ አወርቼዋለሁ፣ ሶሻል ሚዲያ ላይ ይመስለኛል። ሸራተን እኔ አፎርድ ላረገው እችላለሁ የተወሰነ ቀን ሄጄ ለመጠቀም፣ ግን ዩዥዋሊ ለእኔ አይደለም የተከፈተው። ሄደ ማድረግ ትችላለህ። ገብቷል። አንድ ቀን ለቀን ታድራለህ። ቁም ነገሩ የንግድ ተቋማት ሲከፈቱ ታርጌት ከስተመር አላቸው ብያለሁ። ለዛ ታርጌት ከስተመር ፕራይስ የሚከፍለውን ሊከፍል ይገባል ብሎ ድርጅቱ ወይም ይችላል። ከሌሎችም ድርጅቶች ፕራይስ ያደርጋል። That you're a woman, you walk into a man, he's a man that's kissing your head. You don't know nothing. There should be some level of styles that you need them. Even to retouch head, you can't. To retouch your head, you bounce it. Because you know nothing. All that is taking picture. That's what you now do, photographer. Your skill is your second address. Where your certificate fail, your skills start from there. ውድነቱ ፕራይሱን ምን ያህል እንደሆነ ልታነሳው ትችላለህ። አንድ ቦታ ሄደ ከምትበላበት የምግብ ዋጋ አንጻር ልታነሳው ትችላለህ። ግን ያ ድርጅት ኦልሬዲ የከፈተው የሚሸጠው ፕሮዳክቱን ብቻም አይደለም። ገብቶሃል። ኤክስፒሪየንስ ነው የሚሸጠው፣ ኢሞሽንም ነው የሚሸጠው፣ ቦታውንም ነው የሚሸጠው እና ለኔ ያልተከፈተው የተሻለ ገላጭ ነው። ለዛ ነው ውድ እንዳይሆን ምናምን ብለህ የምትከፍተውን ቢዝነስ ለማን የሚለውን መመለስ ያለብህ ከዛ አንፃር ማን መጥቶ ይጠቀም። ስለዚህ ለነዛ ሰዎች እንዲሆን አድርገህ ነው የምታዘጋጀው።